ሰላም ጤና ይስጥልኝ የዋንት ዩቲዩብ ቤተሰቦችና በዓለም ዙሪያ የምትገኙ ተከታታዮቻችን እንኳን ወደ ቻናላችን በደህና መጣችሁ። ባለፈው በክፍል 10 ጥያቄና መልስ ዝግጅታችን ያቀረብናቸውን እንደወደዳችሁ ታይተናል። ዛሬ ደግሞ በቤተክርስቲያናችን ታላቅ ስለሆነው ፈዋሹና ደጋፊው መልአክ ስለ ሊቀ መላእክት ቅዱስ ሩፋኤል የምናውቀውን የምንፈትሽበት ልዩ የ20 ጥያቄና መልስ ውድድር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ስንቶቹን በትክክል እንደመለሳችሁ በኮሜንት መስጫው ላይ አጋሩን። ወደ ጥያቄው እንለፍ። አንደኛ ጥያቄ፣ ሩፋኤል የሚለው ስሙ ትርጉሙ ምን ማለት ነው? ሀ እግዚአብሔር አዳኝ ነው። ለ እግዚአብሔር ፈውስ ወይም ፈዋሽ። ሐመርሃ የእግዚአብሔር ብርሃን። መ እግዚአብሔር ከኛ ጋር ነው። መልሱ ለ እግዚአብሔር ፈውስ ወይም ፈዋሽ። ሁለተኛው ጥያቄ፣ የሊቀ መላእክት ቅዱስ ሩፋኤል ወርሃዊ በዓል በየስንት ቀኑ ይከበራል? ሀ በየወሩ በ12 ቀን። ለ በየወሩ በ13 ቀን። ሐመርሃ በየወሩ በ19 ቀን። መ በየወሩ በ21 ቀን። መልሱ ለ በየወሩ በ13ኛው ቀን። ሶስተኛ ጥያቄ፣ ቅዱስ ሩፋኤል ከሰማያውያን መላእክት ሁሉ በስንተኝነቱ ማዕረግ ላይ ይገኛል? ሀ አንደኛ፣ ለ ሁለተኛ፣ ሐመርሃ ሶስተኛ፣ መ አራተኛ። መልሱ ሐመርሃ ሶስተኛ ከሚካኤልና ገብርኤል በመቀጠል። አራተኛው ጥያቄ፣ በቅዱሳን መጻሕፍት በተለይም በመጽሐፈ ሄኖክ መሰረት ቅዱስ ሩፋኤል በምን አይነት ተግባሩ በዋናነት ይታወቃል? ሀ በጦርነትና ድል በመንሳት። ለ በሰዎች በሽታና ቁስል ላይ በተሾመ ፈዋሽነቱ። ሐመርሃ የምስራች በመናገር። መ ዝናብ በማዝነብ። መልሱ ለ በሰዎች በሽታና ቁስል ላይ በተሾመ ፈዋሽነቱ። አምስተኛ ጥያቄ፣ ቅዱስ ሩፋኤል በቤተ ክርስቲያን አስተምሮ መሰረት ፈዋሽ ከመባሉ በተጨማሪ የማን ጠባቂ መልአክ ተብሎ ይጠራል? ሀ የነገስታት ጠባቂ። ለ የመንገደኞች ወይም የተጓዦች ጠባቂ። ሐመርሃ የገበሬዎች ጠባቂ። መ የጦረኞች ጠባቂ። መልሱ ለ የመንገደኞች ወይም የተጓዦች ጠባቂ። ስድስተኛው ጥያቄ፣ ቅዱስ ሩፋኤል በጉዞ ላይ ያሉ ጦቢያን ካጠቃው አሳ ላይ የትኞቹን ክፍል አውጥቶ እንዲያስቀምጥና ለፈውስ እንዲጠቀምበት አዘዘው? ሀ ጉበቱን፣ ልቡንና ሐሞቱን። ለ ጭንቅላቱንና ጭራውን። ሐመርሃ ክንፉንና ሚዛኑን። መ ስቡንና ስጋውን። መልሱ ሀ ጉበቱን፣ ልቡንና ሐሞቱን። ሰባተኛው ጥያቄ፣ ቅዱስ ሩፋኤል ወጣቱ ጦቢያ ያገባትንና በክፉ ጋኔን ትሰቃይ የነበረችውን ሳራን ከየትኛው ርኩስ መንፈስ ወይም ጋኔን ነው የፈወሳት? ሀ ካስማንዲዮስ ወይም ካስመዳዮስ። ለ ከሌጌዮን። ሐመርሃ ከቤልዘቡል። መ ከሳጥናኤል። መልሱ ሀ
ካስማንዲዮስ ወይም ካስመዳዮስ? 8ኛው ጥያቄ ቅዱስ ሩፋኤል በቅዱሳት መጻሕፍት አስተምሮ መሰረት ከሰባቱ ሊቃነ መላእክት አንዱ ሲሆን በዋናነት የትኛውን የተፈጥሮ ክፍል ወይም ክስተት እንዲጠብቅ ስልጣን የተሰጠው መልአክ ነው? ሀ የሰማይ ከዋክብትን፣ ለ የሰውን ልጅ መንፈስና የምድርን መብረቅ ወይም ነጎድጓድ፣ ሐመርሃ የባህር ማዕበልን ብቻ፣ መ የእሳትን ነበልባል። መልሱ ለ የሰውን ልጅ መንፈስና የምድርን መብረቅ ወይም ነጎድጓድ። 9ኛው ጥያቄ ጦቢያ የዓሣውን ሐሞት በመቀባት የአባቱን የጦቢትን የትኛውን የአካል ክፍል ነው ሊፈውስ የቻለው? ሀ የታመመ እግሩን፣ ለ የጠፋ ዓይኑን፣ ሐመርሃ የተቆለፈ አንደበቱን፣ መ የታመመ ልቡን። መልሱ ለ የጠፋ ዓይኑን። 10ኛው ጥያቄ ቅዱስ ሩፋኤል በመጽሐፈ ጦቢት ላይ ታማኝ አገልጋዩን ጦቢያን በጉዞው ላይ ለመርዳት ማነኝ ብሎ ሰብአዊ አካል በመምሰል ተከተለው? ሀ የአናንያ ልጅ አዛርያ፣ ለ ካህኑ ዘካርያስ፣ ሐመርሃ ነቢዩ ኤልሳዕ፣ መ ንጉሥ ሰለሞን። መልሱ ሀ የአናንያ ልጅ አዛርያ። 11ኛው ጥያቄ በየዓመቱ በታላቅ ድምቀት የሚከበረው ጳጉሜን 3 የቅዱስ ሩፋኤል በዓል ምን ተብሎ ይጠራል? ሀ የአፎሚያ በዓል፣ ለ የባህራን በዓል፣ ሐመርሃ የዓሣው በዓል ወይም የአንጾኪያ ባህር የታሰረበት፣ መ የኪዳን በዓል። መልሱ ሐመርሃ የዓሣው በዓል ወይም የአንጾኪያ ባህር የታሰረበት። 12ኛው ጥያቄ በትውፊት በድርሳነ ሩፋኤል መሰረት መልአኩ ቅዱስ ሩፋኤል በጳጉሜን 3 ቀን በአንጾኪያ ባህር ላይ ተነስቶ የነበረውንና ሀገር ሊያጠፋ የነበረውን ታላቅ የባህር አውሬ ወይም አንበሪ በምን አይነት ኃይል አጠፋው? ሀ የእግዚአብሔርን ስም ጠርቶ በሰይፍ በመውጋትና በማጥፋት፣ ለ ባህሩ ሙሉ በሙሉ በማድረቅ፣ ሐመርሃ በአሸዋ ክምር በመቅበር፣ መ በቃላት ብቻ በመገሰጽ። መልሱ ሀ የእግዚአብሔርን ስም ጠርቶ በሰይፍ በመውጋትና በማጥፋት። 13ኛው ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ የቅዱስ ሩፋኤል ዓመታዊ በዓል በየትኛው ወር ነው የሚከበረው? ሀ በጳጉሜ 3 እና በታኅሳስ 13፣ ለ በኅዳር 13 እና በሰኔ 13፣ ሐመርሃ በጥቅምት 13 እና በጥር 23፣ መ በመስከረም 5 እና በግንቦት 1። መልሱ ሀ በጳጉሜ 3 እና በታኅሳስ 13። 14ኛው ጥያቄ ቅዱስ ሩፋኤል በመጽሐፈ ሄኖክ ላይ እንደተጠቀሰው የሰውን ልጆች በሽታ ከመፈወስ በተጨማሪ ምን አይነት ኃላፊነት ተሰጥቶታል? ሀ የሰዎችን ጸሎት ወደ እግዚአብሔር ማቅረብና ማማለድ፣ ለ ነፍሳትን መቆጣጠር፣ ሐመርሃ ሙታንን መቀስቀስ፣ መ ሕግጋትን መጻፍ። መልሱ ሀ የሰዎችን ጸሎት ወደ እግዚአብሔር ማቅረብና ማማለድ። 15ኛው ጥያቄ በቅዱስ ሩፋኤል ድርሳን መሰረት መልአኩ ቅዱስ ሩፋኤል
ለየትኞቹ የማህበረሰብ ክፍሎች ልዩ ረዳትና አጽናኝ እንደሆነ ተገልጿል? ሀ ለሀብታሞችና ለባለስልጣናት፣ ለህሙማን፣ ለዓይነ ስውራንና ለምስኪኖች፣ ሐመርሃ ለጦረኞች ብቻ፣ መ ለነጋዴዎች ብቻ። መልሱ ለህሙማን፣ ለዓይነ ስውራንና ለምስኪኖች። 16ኛው ጥያቄ ቅዱስ ሩፋኤል ለጦቢትና ለልጁ ለጦቢያ እውነተኛ ማንነቱን በገለጸላቸው ጊዜ ራሱን ያስተዋወቀው ምን ብሎ ነበር? ሀ እኔ በክቡር እግዚአብሔር ፊት ከሚቆሙት ከሰባቱ ቅዱሳን መላእክት አንዱ ሩፋኤል ነኝ። ለ እኔ የሰማይ ሰራዊት አለቃ ነኝ። ሐመርሃ እኔ የምስራች አብሳሪ ነኝ። መ እኔ የእሳት ነበልባል ነኝ። መልሱ ሀ እኔ በክቡር እግዚአብሔር ፊት ከሚቆሙት ከሰባቱ ቅዱሳን መላእክት አንዱ ሩፋኤል ነኝ። 17ኛው ጥያቄ በቅዱስ ሩፋኤል ስዕል ወይም አይኮኖግራፊ ላይ መልአኩ በአብዛኛው በአንድ እጁ ምን ይዞ ይታያል? ሀ የተመዘዘ ሰይፍ፣ ለ የፈውስ ጽዋ ወይም የጦቢያን እጅ ይዞ፣ ሐመርሃ ሚዛን፣ መ መለከት። መልሱ ለ የፈውስ ጽዋ ወይም የጦቢያን እጅ ይዞ። 18ኛ ጥያቄ በመጽሐፈ ጦቢት ታሪክ መሰረት ቅዱስ ሩፋኤል ሳራን ካስጨነቃት ጋኔን ከፈወሳት በኋላ ጋኔኑን የት ወስዶ አሰረው? ሀ ወደ ግብጽ ምድር ወይም በላይኛው ግብጽ በረሃ፣ ለ ወደ ባህር ውስጥ፣ ሐመርሃ ወደ ኤፍራጥስ ወንዝ፣ መ ወደ ሰዶም ምድር። መልሱ ሀ ወደ ግብጽ ምድር ወይም በላይኛው ግብጽ በረሃ። 19ኛው ጥያቄ በቤተ ክርስቲያን ትውፊት መሰረት ቅዱስ ሩፋኤል በተለይ ለየትኞቹ አባቶች ምስጢርን በመግለጥና መጻሕፍትን በመተርጎም ረድቷቸዋል? ሀ ለነቢያትና ለጻድቃን እንደ ሄኖክና ዕዝራ፣ ለ ለግሪክ ፈላስፎች፣ ሐመርሃ ለሮማ ነገስታት፣ መ ለፈርዖን ጠንቋዮች። መልሱ ሀ ለነቢያትና ለጻድቃን እንደ ሄኖክና ዕዝራ። 20ኛው ጥያቄ የቅዱስ ሩፋኤልን ድንቅ የፈውስ ተአምራትና የረዳትነት ታሪክ የያዘውና በዓመታዊ በዓላት ላይ የሚነበበው መጽሐፍ ማን ይባላል? ሀ ተአምረ ሩፋኤል፣ ለ ድርሳነ ሩፋኤል፣ ሐመርሃ ተአምረ ኢየሱስ፣ መ ገድለ ተክለ ሃይማኖት። መልሱ ለ ድርሳነ ሩፋኤል። ውድ የዋንቲቲቭ ቤተሰቦች እና ተከታታዮቻችን የዛሬው ስለ ፈዋሹ ቅዱስ ሩፋኤል ያዘጋጀነው ውድድር ይህንን ይመስል ነበር። ከ20ዎቹ ጥያቄዎች ስንቱን በትክክል መለሳችሁ? ያወቃችሁትንና አዲስ የተማራችሁትን መረጃ በኮሜንት ላይ ጻፉልኝ። ቪዲዮው መንፈሳዊ ዕውቀት የሚሰጥ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም ሸር አድርጉት። እንደዚህ ያሉ አስተማሪ የጥያቄና መልስ ውድድሮች በየሳምንቱ እንዲደርሷችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። ከዋንቲቲቭ ጋር ሁልጊዜም ወደፊት። ሰላም ቆዩን።